ቤተሰብ ዛሬ በጣም ፈርቻለሁ። እንደሚገጥመኝ እኔ እንጃ። ብቻ ጸልዩልኝ፣ ጸሎት አድርጉልኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰሞኑን ላለመጥፋት በጣም እየጣርን ነው እና ዛሬ የክትባት ቀን ነው፣ የማይቀረው ቀን ደረሰ እና ወደዛ ለመሄድ ተዘጋጅተን ጨርሰናል። ዛሬ 45 ቀን ክትባት ነው እና ያማታል ብለውን በጣም ፈርቻለሁ። ምን እንደሚፈጠር እኔ እንጃ። ብቻ ግን እንዳያማት እናንተም ጸሎት አድርጉልኝ። እኔም ጸሎት እያረኩ ነው። ቀድመሽ መድኃኒት ምናምን አድርጌላት ልትሄጂ ስትይ አጥበሻት ሂጂ ምናምን ብለውኝ የተባልኩትን አድርጌያለሁ። ከዛ ስንመጣ ደግሞ ያው ማስታገሻ አድርጌላት በሙቅ ውሃ አሻሽላት በፎጣ አድርገሽ ብለውኝ እንደዛ አደርጋለሁ ብያለሁ። እስኪ እናንተ ምን አጋጥሟችሁ ያውቃል? ስታስከትቡ ሲያሟቸውስ በምንድን ነው የምታስታግሱት? እስኪ ንገሩኝ። ያው ወደፊትም ብዙ ክትባቶች ስላሉ ለሱ ይጠቅመናል እና ንገሩኝ እስኪ ምን እንደምታደርጉላቸው እንዳያማቸው። እና ደግሞ ለየት ያለ ያጋጠማችሁ ነገር ካለ በክትባት እኔም እንድማርበት ኮሜንት ላይ እስኪ ያስቀምጡልኝ እና ደግሞ ለብዙ ሰዎች እንዲደርስም በእርግጥ ጠፍተን ስለመጣን በጣም ቪዲዮችን እይታ ወርዷል። ለብዙ ሰው ሼር አድርጉልን፣ ላይክ አድርጉልን፣ ሰብስክራይብ እያደረጋችሁ እዩን እና ደግሞ ያው በዓልም እየደረሰ ነው፣ የሰርግ ወቅትም ነው። የሀበሻ ልብስ ሽፎኖች ምናምን አሉ። እነሱን እያዘዛችሁ 4 መጠየቂያ ይሆናችኋል። በዛውም ስራ አላቆምኩም። አሁን ለበዓልም ስራዎች ስለሚሄድ እያዘዛችሁ እና ራይድ ጠርተናል። እሱን እየጠበቅን ነበር። መጥቻለሁ ብሏል። ልንሄድ ነው። አብራችሁ እዛ ያለውን ነገር ደግሞ እናሳያቸዋለን። ባይ። ዛሬ ከወጣሽ ስንት ቀን ሆነሽ? ከ7 ቀን ኦልሞስት ከ43 ቀን በኋላ የተመለስሽው ማለት ነው። ኦልሞስት በቃ ከአንድ ወር ከ10 ቀን በኋላ ነው ከቤት የወጣችው። ከተማው ምኑ አዲስ እየሆነብሽ ነው። በጣም ብዙ የተቀየሩ ነገሮች አሉ ነው አዎ ምን እንዳከልሽ። ያው ድሮም ወፍራም ነበርሽ እኮ አይደል እንዴ? ቤተሰቦች ራሱ ስፖርት ስሪ ምን እያሉሽ ነበር እኮ። እንቅስቃሴ አድርጊ። የፊት ስፖርት አስጀምረሽ አብረን ጀምረን ተኝታ ነው ነቃ ብላለች። ዛሬ ለቅሶ ቀን ነው። ከዚህ ቀደም ግን ለምሳሌ አሁን አብቹ የእህትሽ ልጅ ምናምን ሲከተቡ ምናምን ነበርሽ ወይ አላስቸገሩ ምናምን? ረስቻለሁ። አሁን አብቹ ልጅ በርኮ 45 ቀን ምናምን እኮ አልነበረኩም፣ ግን እስከ 2 ዓመት አይደል ክትባቱ? እስከዛ ነበርኩ። ከሆኑ ወራቶች በኋላ አላስታውስም ስለ ክትባቱ። እስኪ አብረን እናያለን።
አስቸገረች ፈርተሽ ነበር መሰለኝ። ካላለቀሰሽ ሽልማት አላት። ምን ይችላል? ጠይቀንሽ ለማስረጃ ቪዲዮ ስለሚቀመጥ የፈለግሽውን ጠይቀሽ ትሸለሚያለሽ። እናትሽ ከካደች ራሱ በቪዲዮ ማስረጃ ምናምን ሸላሚዋ እናትሽ ናት። የፈለግሽውን ነገር ይሄ ይገዛልኝ ይሄ ማለት ትችያለሽ። አሁን ሰዓቱ ኦልሞስት ወደ 8 ሰዓት ያው ጠዋት ነው የወጣ ነው። ከዚህ በኋላ ምን ሊፈጠር ይችላል የሚለውን ገና ሌሊትም ስላለ የሌሊት እንኳን ያርግብ አይ ኖርማልም ሌሊት እኮ ታስቸግራለች አንዳንዴ አይደል? የሌሊት ያርግብ እስኪ ቤት ስንገባ ደግሞ እንዴት ነው የሚለውን እናትየው እንደፈራችሁ ነው ወይስ አይደለም የሚለውን እና ይሆናል። በዚሁ ከተማ ነው። በስንት ጊዜሽ ነው የወጣሽው? ኦልሞስት በ40 ቀኗ ነው የወጣችው። Tesonan gafanan jenarome Digala fetia biya bakia Tesonan gafanan jenarome ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ሰላምታ ማለት ነው። ምክንያቱም ትላንትና ለክትባት ይዘናት ሄደን ብለናችሁ ከዛ መዝጊያውን አልሰራንም። ትንሽ አመማትና ያው መቅረጽ አልቻልንም። ያዙኝ የሆነ ነገሩና መቅረጽ ስላልቻልን ዛሬ ለሱ መዝጊያ እንስራ ብለን የመጣ ነው። ያው ደህና ናት ዛሬ ምንም አትልም፣ ግን ያው ትንሽ እግሯ ላይ እብጠት አለ እና እንዴት ነው እናንተ የክትባት እግራቸው ሲያብጥ ምንድን ነው የምታደርጉላቸው? እንዴት ነው የምታጠፉላቸው? ከዛ ውጭ ደግሞ ምን አይነት ነገር ያጋጥማቸዋል የሚለውን ንገሩኝ፣ አትርሱ። እኔ ለብ ባለ ውሃ ፎጣ አድርገሽ እግሯ ላይ ቁጭ አድርጊላት ነው ያሉ። እሺ ብዬ አድርጌላታለሁ። የተሳሳትኩት ስህተት እንደኔ እንዳትሳሳቱ ብዙ አይደለም፣ በትንሽ እንደዚህ እያደረኩላት ነበር፣ ግን አይነካም አይታሽም ብለውኛል። ብዙ አላሸዋትም ደግነቱ እንጂ አይታሽም ብለዋል። እና እናንተም እንደኔ እንዳትሳሳቱ ብዬ ነው። እሺ ሌላ ምንድን ነው ያስቸገረሽ ነገር? ወይ ሌላ በአሁኑ እንኳን ብዙ አላስቸገረኝም። ያው እግሯ አብጧል ብያችኋለሁ። ከዛ ውጭ በቃ ቀፊኝ ምንም ነገር አልጋኝ ካኝ ነው ያለችው። ተቃቅፈን ነው ያለው ትላንትና። ያ ነው ትንሽ ያስቸገረችው እንጂ ሌላ የተለየ ነገር ብዙ አልገጠመኝም። ቤተሰብ እንደዛ ብለን ዋል እንላችኋለሁ። እናትነት የሚገርማችሁ ትንሽ ከባድ ነው አይደል? አብሶ እንደዚህ ሲከተቡ ሲያማቸው ምናምን ያለው ነገር በጣም ያስጨንቃል። አብሶ ሲያማቸው በስማ በጣም ከባድ ነው። እኔ ራሱ ለሽፍታ በጣም ነው በቃ የተጨነኩት። ሰውነቷ ሽፍ ብሎብኝ ሁሉም ሰው የሚያጋጥም ነገር ነው ምናምን ይላችኋል፣ ግን መረጋጋት ትንሽ ይከብዳል። በዛ ላይ ደግሞ የእሷ ትንሽ ቆይታለና ምን አለርጂክ እንደሆነ የትኛው እንዳልተስማማት ማወቅ አልቻልንም። ቅባት ቀያየርንላት፣ ቫዝሊን ቀያየርንላት ምናምን ምንም እንትን የትኛው የሚስማማት የቱ እንደሆነ ማወቅ አልቻልንም። አሁን በትንሽ የወይራ ዘይት ሳረግላት ትንሽ ይሻላል ነው። ሙሉ ለሙሉ እንትን ብሏል ሳይሆን ይሻላል ነው። እንደዛ ነው እንትን ያልነው እንጂ በጣም ከባድ ነው። በዛ ላይ ደግሞ ያጋጠማችሁ ሰዎች ካላችሁ ንገሩኝ። ጸጉሯ ንቅል አለብኝ እንዳለ በቃ ምን ልጣለች። ሰርች አድርጌ ለማየት ሞከር ያለው የሚያጋጥም ነገር ነው። እስከ 3 ወር ድረስ ያጋጥማል ነው የሚለው። ግን በዙሪያ ያሉ ሰዎች ደግሞ እንደዛ አጋጥሟቸው አያውቁምና በጣም የሚያስጨንቅ ነገር ነው እሱ።
እንደዚህ አይነት ያጋጠማችሁ ያስተካከላችሁ ምናምን ካላችሁ በምን እንዳስተካከላችሁ ንገሩኝ። ያጋጠማችሁም ሰው ካላችሁ ያጋጥሞኛል በሉኝ። እኔ በዙሪያ ሰርች አድርጌ አይቼ ነው ያጋጥማል ያሉኝ እንጂ የጠየኳቸው ሰዎች እንደዛ ያጋጠመው የለም እስካሁን። ሰርች ስታደርጊ ምንድነው ሆርሞናል ቼንጅ ስለሚኖራቸው ምናምን ነው የሚለው። ቻትጂፒቲ ደግሞ መፍትሄ ብሎ የነገረኝ አትጨነቂ የሚል ነው መፍትሄው። የሚያጋጥም ነገር ስለሆነ አትጨነቁ በራሱ ይበቅላል የሚል ነው። ግን እስኪ እናቶች ያጋጠማችሁ ካላችሁ ምን አድርጋችሁ እንደበቀለላቸው በቃ እኔ ደግሞ አጋጥሞኛል የሚል ሰው ሁሉ ነው የናፈቀኝ። በአሁኑ በዙሪያ ያሉ የጠየኳቸው ሰዎች ምንም ችግር የለውም ምናምን ነው እንጂ አጋጥሞኛል የሚል ሰው እስካሁን የለምና ያጋጠማችሁ ካላችሁ እስኪ ንገሩኝ። አጋጥሞኛል አይዞሽ እንደዚህ ይሆናል ምናምን በሉኝ። እና አሁን ዛሬ ፀሐይ ተሻለች? ዛሬ ፀሐይ እየሞቅን ነው። በጠዋት አስተኝተን እየተንቀሳቀሰች ነው። እና የጠየኳችሁን ጥያቄ አደራ እንዳትረሱ። ይሄ ቪዲዮ ሲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የሀበሻ ልብስ ሽፎኖች ማዘዝ የምትፈልጉ ሰዎች ደውሉልን። ሌላ ነገር ካለ ደግሞ እንመጣለን። እስከዛ ድረስ ባይ